እኛ ቁርአኑን በመወሰኛይቱ ሌሊት አወረድነው። ሙሐመድ ሆይ ከቶስ መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀህ? እነሆ መወሰኛይቱ ሌሊት ከ1000 ወር በላጭ ናት። በእርሷ ውስጥም መላእክትና ጅብሪል በጌታቸው ፍቃድ በነገሩ ሁሉ ወደ ምድር ይወርዳሉ። እርሷም ጎህ እስኪወጣ ድረስ ሰላም ብቻ ናት ይለናል። እነሆ በጠፈር ድንበሮች መካከል በሚስጥርና በግርማ የተሸፈነው የታሪክ ገጽ በዝግታ የሚከፈትባት፣ ሰማያት ለየት ያለ ጌጥን ለብሰው ከዋክብትን በታላቅ ብርሃን የተቋደሱ ይመስል ይበልጥ የሚፈኩበትና የዘመናት ቋጠሮ የሚፈታባት፣ የሰማይና የምድር የሺህ ዓመታት ርቀት የሚታጠፍባት፣ ከ1000 ወራት በላይ በረከትን አርግዛ የአንድን ሰው የ80 ዓመት ዕድሜ በአንድ ምሽት ውስጥ የምታስከዳ የታሪክ እናት፣ ከሰማያዊ ሰንሰለት ተቆርጠው እንደሚፈሱ የብርሃን ዘለላዎች ምድርን በክንፎቻቸው የሚጋርዱ ቅዱሳን እንግዳዎች የሚያርፉባት፣ የነገው ሕይወት ሰሌዳ የሚረቀቅባት፣ የሰው ልጅ ትንፋሽ በሰማያዊ ብዕር የሚታተምባት ሚስጥራዊት አዝመራ፣ የመላእክት ሁሉ አለቃ ታላቁ ሩህ ጅብሪል ከሰማይ ወርዶ ምድርን በግርማው የሚባርክባት፣ የወንጀል ሰንሰለቶች እንደ ገለባ የሚበጣጠሱባት፣ የተውበት እንባዎች ከመለኮታዊ ምሕረት ጋር የሚታረቁባት፣ ከፀሐይ መጥለቅ ጀምሮ እስከ ንጋቱ ጮራ ድረስ ፍርሃትና ጭንቀት የማይደርሱባት፣ ሰላም ብቻ የምትተነፍስ የነፍስ ማረፊያ ናት። እነሆ ማናት ካላችሁ ከ1000 ወራት የላቀችው የምድርና የሰማይ ድንበር የሚጠፋባት ያቺ ድንቅ ሌሊት የመወሰኛይቱ ሌሊት ለይለተል ቀድር ናት። እነሆ በዚህች ሌሊት ኃያሉ ፈጣሪ አላሁ ተዓላ የብርሃን ሰራዊቶቹን ወደ ምድራዊ ዓለም እንዲተሙ ታላቅ መለኮታዊ ትእዛዝን ያስተላልፋል። ታዲያ የሰራዊቱ ጉዞ ግን እንደማንኛውም ጉዞ አይደለም። መላእክቱ ከሰማየ ሰማያት ዝቅ ሲሉ ምድር በበረከት ትጥለቀለቃለች። ቁርአኑ ሲያወጋን ተነዘሉል መላኢከቱ ሲለም በውስጡ ጥልቅ ምስጢርን ያዘለ ነው። እነሆ መውረዱ የአንድ ጊዜ ድንገታዊ ክስተት ሳይሆን እስከ ንጋት ጮራ ድረስ የማይቋረጥ የብርሃን ዝናብ ነው። ያኔ መላእክቱ ልክ እንደ ሰላም አብሳሪ እርግቦች ከሰማይ ደጆች እየፈለቁ ወደ ምድር እየፈሰሱ አንዱ የመላእክት ጓድ ሲወርድ ሌላኛው ይተካል። አንዱ በረከትን ሲያድል ሌላኛው ምስጋናንም ያዘንባል። ታዲያ ሰማይና ምድርን በብርሃን ክር የተሰፉ ይመስል ያኔ የሰማይ በሮች ለሰዓታት ክፍት ሆነው ይቆያሉ። እስኪ በጥልቀት አስቡ። በእነዚያ ሰዓታት ምድር በነዋሪዎቿ ብቻ ሳይሆን ከብርሃን በተፈጠሩ ቅዱሳን መላእክት ትጨናነቃለች። ታላቁ ነቢይ አለይሂ ሰላቱ ወሰላም ሲያወጉ በዚህች ሌሊት ወደ ምድር የሚወርዱት መላእክት ብዛት በምድር ላይ ካለው የጠጠር ድንጋይ ቁጥር ይበልጣል አሉ። ታዲያ ይህ ግዙፍ ቁጥር የሌሊቱን ታላቅነት ከመንገሩም በላይ በየመንገዱ በየቤቱ አልፎም ዱዓ በሚያደርጉ ምእመናን ትከሻ ላይ ሳይቀር እነዚህ አምባሳደሮች በሰላም ክንፎቻቸው ሲጋርዷቸው ሌሊቱ የዝምታ ቢመስልም በረቂቁ ዓለም ውስጥ ግን ታላቅ መንፈሳዊ ንቅናቄ ይሰፍናል። ታዲያ በዚህች ሌሊት መላእክቱ አንዴ ምድርን ከረገጡ በኋላ ዝም ብለው ከመቆም ይልቅ እንደ ብርሃናዊ ማግኔት በዱዓና በዚክር የደመቁ ቤቶችን፣ በስጁድና በለቅሶ የታጀቡ መስጂዶችን ለማግኘት እየተመሙ በሰላም ክንፎቻቸው እየተሳፈሩ እጆቻቸውን የዘረጉ አማኞችን ይፈልጋሉ። በመስጂድ ውስጥ ተሰብስበው አምላካቸውን የሚዘክሩ ጓዶችንም ሲያገኙ በመካከላቸው ተቀምጠው አብረው ይቆያሉ። ይህች ሌሊት ምድራዊቷን መስጂድ ወደ ሰማያዊ ማዕድ የምትቀይርበት ድንቅ ሰዓት ስትሆን መላእክቱ የምእመናንን ዱዓና ልመና በክብርት እጆቻቸው ተቀብለው ወደ ሰማየ ሰማያት ወደ ላይኛው በረንዳ ይዘውት በረው የአማኙን ተስፋ ከመለኮታዊ ምላሽ ጋር ያገናኛሉ። እንግዲህ በዚህች ቅጽበት ነው በምእመናን ልብ ውስጥ ሰኪና የምትባለው መለኮታዊ እርጋታ እንደ ጠዋት ጤዛ በዝግታ የምትወርደው። በወቅቱ በዙሪያችን ካለው አለመረጋጋትና ጫጫታ ይልቅ በነፍሳችን ውስጥ የማይገለጽ የሰላም ስሜት ይሰፍናል። ይህ ሰላም ከሰው የመጣ ሳይሆን አላሁ ተዓላ በቁርአኑ ሰላሙን ሂያ ሐታ መጥለዒል ፈጅር እስከ ንጋት ድረስ ሰላም ናት ብሎ ቃል የገባለን ያ መለኮታዊ ቅፍ ሲሆን መላእክቱ በክንፎቻቸው ሰላምን እየረጩ ምድርን ሲባርኳት ምድር ሰላምን ስትተነፍስ ሰማይም ሰላምን ታዘንባለች። ነገር ግን ከዚህ ሁሉ በስተጀርባ በሰማያት ውስጥ የሚከናወነው ታላቅ ምስጢር እጅጉን የሚደንቅ ነው። እነሆ መላእክቱ ከመውረዳቸው በፊት በሰማያዊ ግዛት ውስጥ የሚኖረው ንቅናቄ እጅጉን ግዙፍ ሲሆን በዚያች ሌሊት የሰው ልጅ የቀጣይ ዓመት ዕጣ ፈንታ ወይም ቀደር ሲጻፍ ጸሐፍት መላእክት መለኮታዊውን ትእዛዝ በመቀበል ማን ምን እንደሚያገኝ፣ የማን ዱዓ እንደሚመለስና የማን ሕይወት እንደሚቀየር ይመዘግባሉ። እስኪ ያስቡት፣ አንዲት ከልብ የፈለቀች እንባ፣ አንዲት በግማሽ ሌሊት የምትወረወር ጥልቅ ዱዓ ማዳመ ሙዓለቀን የአንድን ሰው የሕይወት መስመር ሙሉ በሙሉ የመቀየር አቅም አላት። ታዲያ ይህች ሌሊት በሰማይ የመመዝገቢያ በምድር ደግሞ የልመና ሌሊት ናት። ታዲያ የሰው ልጅ በምድር ላይ ተንበርክኮ ሲለምን በሰማያት ውስጥ ለእርሱ የሚሆን አዲስ የሕይወት ምዕራፍ ይከፈታል። ያኔ ሌሊቱ እየገፋ ሲሄድ በምድር ላይ የሚሰፍነው መንፈሳዊ ድባብ ይበልጥ እየከበደና
እጅጉን እየደመቀ ይመጣል። ጅብሪልም ዓለይሂ ሰላም የሰላምን ሰንደቅ ዓላማ አንግቦ ከአላሁ ተዓላ የተሰጠውን ልዩ ቃል ይዞ በምድር ላይ ሲመላለስ ሰማያት በሙሉ በዝምታና በአክብሮት ይመለከታሉ። ጅብሪልም በዚህች ሌሊት ምድርን ሲጎበኝ ከእርሱ ጋር የሚመጣው ብርሃን የዓለምን ጨለማ በጥበብ ይገፈዋል። ታዲያ ይህች ሌሊት የቀደር ወይንም የውሳኔ ሌሊት የተባለችበት ትልቁ ምስጢር በዚህን ሰዓት ይገለጣል። በሰማያዊ ዓለም ውስጥ የታላቁ ጣፋንታ መዝገብ ይከፈታል። አላሁ ተዓላ ፊሃ ዩፍረቁ ኩሉ አምሪን ሐኪም እንዳለው በእርሷ ውስጥም ጥበብ የተሞላባቸው ውሳኔዎች ሁሉ ይለያሉ፣ ይወሰናሉ። ታዲያ የመላእክቱ ሰራዊትን በትዕዛዝ ተሰልፈው የሰው ልጆችን የነገ ዕድል ሲመሰግቡ ይታያሉ። የሰው ልጅ የቀጣይ ዓመት ሲሳይ ወይንም ርዚቅ፣ የህይወቱ ርዝመት፣ የሚገጥሙት ደስታዎችና ፈተናዎች አልፎም በዚህች ምድር ላይ የሚቆምበት የመጨረሻው እስትንፋስ ሳይቀር በዚህች ሌሊት በሰማያዊ ብዕር ይረቀቃሉ። ታዲያ በጥቅሉ እያንዳንዱ ሰከንድ በታሪክ ሰሌዳ ላይ አሻራውን የሚያሳርፍበት፣ የሰማይ መዝገብ ቤቶች በሥራ የሚጠመዱበት ታላቅ የሥራ ሌሊት ናት። የሚገርመው መላእክቱ በምድር ላይ በሚመላለሱበት ጊዜ ዝም ብለው ከማለፍ ይልቅ በልባችን ውስጥ የሚጉላሉትን ጭንቀቶችና ተስፋዎች በትኩረት ያዳምጣሉ። ያኔ አንድ አማኝ በጨለማ መጋረጃዎች ተሸፍኖ ማንም በማየው ጥግ ሆኖ ጌታዬ ሆይ ማረኝ ብሎ ሲያንሾካሾክ መላእክቱ በዙሪያው ከበው ዱዓውን እያጀቡ አሚን እያሉ ልመናውን እንዲጸድቅ ይዳዳሉ። አላህ ደግሞ በምህረትና በችሎታው ማዳመ ሙዓለቃ በዚህች ሌሊት የሚደረግን ልመና ሰበብ በማድረግ ሊመጣ የነበረውን መከራ ወደ በረከት፣ ድህነትን ወደ ብልጽግና፣ ሐዘንን ወደ ደስታ ይለውጠዋል። ታዲያ ሌሊቱ በዝግታ ወደ ፍጻሜው ሲቃረብ በምድርና በሰማይ መካከል ያለው ረቂቅ ግንኙነት ሌላ አዲስ ምዕራፍን ይጀምራል። እቺ በሰላም በምህረትና በብርሃን ተሞልታ የነበረችው ሌሊት ወደ ንጋት ጮራ ልትሸጋገር ትቃረባለች። እንግዲህ በዚህች ሰዓት ነው ምድርን ሞልተው የነበሩት በርካታ የመላእክት ሰራዊቶች በታላቅ ግርማ ወደ ሰማየ ሰማያት እርገታቸውን የሚጀምሩት። ይሁን እንጂ ይህ ጉዞ ባዶ እጅን የሚደረግ ሽኝት አይደለም። መላእክቱ ሌሊቱን ሙሉ ከምእመናን ልብ የሰበሰቧቸውን የጸጸት እንባዎች፣ በሹክሹክታ የተወረወሩ ጥልቅ ልመናዎችንና ጩኸቶችን በክብር ተሸክመው ወደ ላይ ያርጋሉ። ያኔ እያንዳንዱ መልአክ የራሱን የምስራች ይዞ ወደ ሰማይ ሲወጣ ምድር የታደሰችና ከኃጢአት ሙሉ የጸዳች ትመስላለች። በመሆኑም መላእክቱ ወደ ላይ ሲተሙ በምድር ላይ የሚቀረው ትዝታ ሰኪና ወይም መለኮታዊ እርጋታ ብቻ ይሆናል። እነሆ አማኙ በልቡ ውስጥ የሚሰማው የትልቅ ሰላም ሌሊቱ ቢነጋም እንኳን እስከ ዕለቱ ድረስ አብሮት ይቆያል። ምክንያቱም ይህች ሌሊት የድል ሌሊት ስለሆነች የሰው ልጅ ነፍሱን ከአላህ ጋር የሚያቆራኝበትና ያቆራኘባት አዲስ የሕይወት ስምምነት የተፈራረመባት ልዩ ሌሊት ናት። ታዲያ ንጋቱ ሲቀድ ደግሞ ዓለም ሌላ ድንቅ ምልክትን ታያለች። ታላቁ ነቢይ ዓለይሂ ሰላቱ ወሰላም እንደነገሩን የለይለተል ቀድር ንጋት ለየት ያለ ነው። ፀሐይ ስትወጣ ደማቅ ጨረር ሳይኖራት በረጋና በቀዘቀዘ ብርሃን ታጅባ ትወጣለች። ይህች ፀሐይ የመላእክቱን እርገት የምታበስር፣ የሌሊቱን ሰላም ለዓለም ሁሉ የምታዳርስ የድል አርማ ናት። ታዲያ የሰው ልጅ ይህን የተፈጥሮ ምስጢር ሲመለከት የታላቂቱ ሌሊት በረከት እንደደረሰው ይረዳል። እንግዲህ ወዳጄ ሆይ ይህች ሌሊት የሕይወትህ ትልቅ ዕድል ናት። በውስጧ የተገኘው ምህረት፣ የተገኘው ሰላምና የተጻፈው ዕጣ ፈንታ ለዘላለም የሚኖር ትርፍ ነው። አላሁ ተዓላ በዚህች ሌሊት ስማቸው በምህረት ከተጻፉት ዱዓቸው ተቀባይነት ካገኘውና ዕጣ ፈንታቸው በበረከት ከተሞላላቸው ዕድለኞች መካከል ያድርገን። አላሁመ ኢነከ ዐፉውን ከሪሙን ቱሒቡል ዐፍወ ፈዕፉ ዐና ቢረሕመቲከ ያ አርሐመ ራሒሚን።